የዜና ዘገባ የመካከለኛው ምስራቅ የጦርነት ደመና፣ የኢራን የእሳት ዝናብ ማስጠንቀቂያና የአሜሪካ ወታደራዊ ስምሪት። ዋሽንግተን መጋቢት 20 2018 ዓ.ም በእስራኤልና አሜሪካ በሌላ በኩል በኢራን መካከል የተቀሰቀሰው ግጭት አንድ ወር ቢሞላውም ጋብ ከማለት ይልቅ ወደ አደገኛ ምዕራፍ እየተሸጋገረ ይገኛል። የሁኔታው መባባስ ቀጠናውን ወደማይወጣበት የቀጥተኛ ጦርነት አዘቅት ውስጥ እየከተተው መሆኑ ተመልክቷል። የአሜሪካ እግረኛ ጦር ዝግጅትና ስምሪት። የአሜሪካ መከላከያ ሚኒስቴር ፔንታጎን ይፋ ባደረገው መረጃ መሰረት 3500 የሚጠጉ እግረኛ ወታደሮችና ዘመናዊ የጦር መርከቦች በመካከለኛው ምስራቅ ባህረ ሰላጤ ላይ ሰፍረዋል። እነዚህ ወታደሮች በኢራን ላይ የሚካሄደውን የመሬት ላይ ወታደራዊ ዘመቻ ለመምራትና ስልታዊ ቦታዎችን ለመቆጣጠር ታስበው የተሰማሩ መሆናቸውን የዋሽንግተን ምንጮች ይጠቅሳሉ። ይህ ስምሪት ከዚህ ቀደም ከነበረው የአየርና የባህር ጥቃት ባለፈ አሜሪካ በቀጥታ በኢራን ምድር ላይ እግሯን ለመትከል ያላትን ጽኑ ፍላጎት የሚያሳይ ነው ተብሏል። የኢራን የቁጣ ምላሽና የዝናብ እሳት ዛቻ። የኢራን ፓርላማ አፈ ጉባኤ ሙሐመድ ባግሄር ጋሊባፍ አሜሪካ በዲፕሎማሲ ስም እየሸሸገች ያለችውን ወታደራዊ ወረራ በጽኑ ኮንነዋል። አሜሪካ በአንድ እጇ የሰላም ጥሪ እያቀረበች በሌላ ግን ሰይፍ ስላለች ንግግሯ ዋጋ የለውም ብለዋል። አፈጉባኤው አክለውም የኢራን ጦር የትኛውንም አይነት የድንበር ጥሰት ለመመከት በተሟላ ዝግጁነት ላይ ይገኛል። የሀገራችን ምድር ለሚረግጡ የአሜሪካ እግረኛ ወታደሮች መልሳችን እሳት ማዝነብ ብቻ ይሆናል፣ መቃብራቸውንም እዚሁ እንምሳለን ሲሉ ከባድ ማስጠንቀቂያ አስተላልፈዋል። የመሰረተ ልማት ውድመትና የኢኮኖሚ ጦርነት። ጦርነቱ በወታደራዊ ግንባር ብቻ ሳይሆን ጎረቤት ሀገራትን የኢኮኖሚ ተቋማት ኢላማ በማድረግ ጀምሯል። በኤምሬትስና ባህሬን ኢራን በፈጸመችው የሚሳኤል ጥቃት በእነዚህ ሀገራት የሚገኙ ግዙፍ የአልሙኒየም ፋብሪካዎች ላይ ከፍተኛ ጉዳት ያደረሰ ሲሆን የዓለም አቀፍ የአልሙኒየም ገበያ ሊያናጋ እንደሚችል ተሰግቷል። በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመው ጥቃት የተራቀቀውን የራዳር መቆጣጠሪያ ስርዓት ከመጠቀም ውጭ በማድረጉ በቀጠናው የአየር በረራዎች ላይ ከፍተኛ መስተጓጎል ፈጥሯል። የትንታኔ ነጥብ። ቀጣዩ አቅጣጫ ወዴት? የፖለቲካ ተንታኞች እንደሚሉት የኢራን ጥቃት በገለልተኛ ሀገራት እንደ ኩዌትና ኤምሬትስ ላይ ማረፉ ጦርነቱን ቀጠናዊ መልክ እንዲይዝ እያደረገው ነው። አሜሪካ እግረኛ ወታደሮቿን ወደ ምድር ካስገባች ግጭቱ ረጅም ጊዜ ይፈጅና እልቂቱ የበዛ የጉሬላ ውጊያ ሊቀየር እንደሚችል ፖለቲከኞች ግምታቸውን ከወዲሁ አስቀምጠዋል። ዲቲኤም ሚዲያ